ሰላም ጤና ይስጥልኝ የሆፕ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ እንግሊዘኛን ከመሰረቱ እንዲሁም አማርኛና ሌሎችንም ቋንቋዎች በኦንላይን እያስተማርን እንገኛለን። እናንተም የዚህ እድል ተካፋይ ትሆኑ ዘንድ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል በኢሞ በዋትስአፕ እንዲሁም በቴሌግራም እና ሊንኮቻችን በመጠቀም ዘወትር የምታገኙን ትሆናላችሁ። ዘወትር ከሰኞ እስከ ዓርብ እንዲሁም እሁድ ቅዳሜንም ጨምሮ በኦንላይን እያስተማርን እንገኛለን። እናንተም የዚህ እድል ተካፋይ ትሆኑ ዘንድ ቀጥታ በመደወል የምታገኙን ትሆናላችሁ። አሊያም ሊንኮቻችን ተጠቅማችሁ በኢሞ በዋትስአፕ በቴሌግራም ልታናግሩን ትችላላችሁ። በሳምንት 5 ቀን ከሰኞ እስከ ዓርብ ለአንዳንድ ሰዓት ያክል እያስተማርን እንገኛለን። ከጠዋቱ በኢትዮጵያ ከ12 ሰዓት እስከ ምሽቱ 7 ሰዓት ድረስ በኦንላይን እያስተማርን እንገኛለን። እናንተም በኦንላይን ትምህርታችሁን መከታተል ትችላላችሁ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ በእንግሊዘኛ እንዴት አድርገን መጻፍ እንችላለን፣ የአማርኛ ፊደላትን ተጠቅመን እንዴት አድርገን እንዲሁም የእንግሊዘኛ ፊደላትን ተጠቅመን በአማርኛ ድምጸት እንዴትስ መጻፍ እንችላለን። ብዙዎቻችን ቴክስት ስንጽፍ የእንግሊዘኛ ፊደላትን ተጠቅመን ነገር ግን የአማርኛ ድምጸትን የምናስተላልፍበት መልእክት የምንጠቀምበት ይሆናል። ስለዚህ ይህንን ደግሞ በደንብ በግልጽ ለማየትና ለማወቅ እነዚህን ቪዲዮዎች በደንብ በመከታተል እያንዳንዱን ረጅም ጽሁፉም ይሁን ማንኛውም ነገር መልእክት ለማስተላለፍ የምንጠቀምበት የእንግሊዘኛ በአማርኛ ጽሁፍ ነው ማለት ነው። ይህንን እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። ከዚህ በተጨማሪ ደግሞ አንዳንዶቻችን ለመጻፍ የምትቸገሩ ካላችሁ ማስታወሻችሁን ይዛችሁ እያንዳንዱን ነገር በማስታወሻ በመያዝ በግልጽ መለማመድ ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄድና የመጀመሪያው ሰላም እንዴት ነሽ ይላል አይደለ? ከዚህ ጋር እንደምታዩት በአማርኛ ሰላም እንዴት ነሽ ነው የሚለው። ስለዚህ ይህንን ሰላም እንዴት ነሽ የሚለውን አማርኛ የሚከብዳችሁ ካላችሁ በእንግሊዘኛ ለመጻፍ እንዴት እንጽፋለን ብላችሁ ለምትቸገሩ አሁን አብረን እናያለን። ሁሉም ነገር ቀለል ይላል። ስለዚህ ሰ ስንል ኤስኢ እንላለን፣ ላ ስንል ኤልኤ እንላለን፣ ም ስንል ኤም እንላለን። ስለዚህ የመጀመሪያውን ጨረስን ማለት ነው። ሰላም የሚለው ኤስኢ ኤልኤ ኤም ሰላም ይላል ማለት ነው። እንዴት ለሚለው ደግሞ እንዴት ነው የምንጽፈው? ኢኤንዲኢቲ እ ስንል ኢ ይሆናል። ን ስንል አሁንም ስድስተኛ ስለሆነች ኤን ብቻ ትሆናለች። ዴ ስንል ደግሞ ዲኢ ይሆናል። ት ስንል ቲ ብቻ ትሆናለች። ስለዚህ ሰላም እንዴት ከሚለው ላይ ደርሰናል። አሁን የመጨረሻ የምትቀር ማነች? ነሽ የምትለዋ ነች። ስለዚህ ነሽ ለማለት ደግሞ ኤን ኤ ካልነ ነ ማለታችን ነው። ኤስ ኤች ካልነ ሽ ማለታችን ነው። ስለዚህ ሰላም እንዴት ነሽ የሚለው በዚህ መልክ መጻፍ እንችላለን። ከዚህ በመቀጠል የምናገኘው ደግሞ በጣም ናፍቀሽኛል። ስለዚህ በጣም ብለን ለመጻፍ ምን ማድረግ አለብን? ቢኢ ካልነ በ ማለታችን ነው። ቲኤ ካልነ ደግሞ እንደ ተም እንደ ጠም ትነበባለች። ስለዚህ አሁን እዚህ ጋር የምንጠቀመው እንደ ጠ ስለሆነ በጣም ጣ ማለት ቲኤ ማለት ነው። ኤም ማለት ደግሞ ም ማለት ነው። ስለዚህ ይሄ ምን ይላል? በጣም ይላል። በጣም ከዚህ በመቀጠል ይሄኛው ደግሞ ናፍቀሽኛል ነው አይደል የሚለው። ናፍቀሽኛል የሚለውን ለመጻፍ ደግሞ ና ማለት ኤንኤ፣ ፍ ማለት ኤፍአይ፣ ቀ ማለት ደግሞ ኬኢ፣ ሽ ማለት ኤስኤችአይ፣ ኛ ስንል ደግሞ ምንድነው የሚሆነው? ጂኤንኤ ኛ፣ ል ስንል ኤል ይሆናል። ስለዚህ ይሄ ምን ይላል? በጣም ናፍቀሽኛል ይላል ማለት ነው። ከዚህ በመቀጠል እዚህ ጋር የምናያት ደግሞ አጭር ነገር የኔ ናፍቆት ይላል አይደለ? የኔ ናፍቆት ብለን ለመጻፍ ደግሞ እዚህ ጋር እንደምታዩት ዋይ ኢ ካልነ የ ማለታችን ነው። ኤን ኢ ካልነ ኔ ማለታችን ነው። ከዛ አሁን እዚህ ጋር ምን አለ? የኔ የሚለውን አገኘን። የኔ ከዛ ናፍቆት የሚለውን ለማግኘት ደግሞ ና ስንል ኤን ኤ ይሆናል። ፍ ስንል ኤፍ ብቻ ትሆናለች። ቆ ስንል ደግሞ ኬኦ ይሆናል። ት ስንል ቲ ትሆናለች። ስለዚህ የኔ ናፍቆት ብለን እንደዚህ መጻፍ እንችላለን ማለት ነው። የኔ ናፍቆት። ከዚህ በመቀጠል እዚህ ጋር ደግሞ የምታዩት ደግሞ በጣም እወድሻለሁ። ስለዚህ በጣም የሚለው መጀመሪያ እዚህ ጋር አይተናል። በ ካልነ ቢኢ ማለታችን ነው። ጣ ካልነ ቲኤ ማለታችን ነው። ኤም ካልነ ደግሞ ም ስድስተኛ ማለታችን ነው። ስለዚህ በጣም የሚለውን ካየነ በኋላ እወድሻለሁ የሚለውን ደግሞ እ ስንል ኢ እንላለን። ወ ስንል ደግሞ ምንድነው የሚሆነው? ደብሊው ደብሊው ኢ ወይም ደብሊው ኦ ይሆናል። እዚህ ጋር አልገባችም። ደብሊው ኢ ወይም ደብሊው ኦ ይሆናል። ድ ስንል ደግሞ ዲአይ ይሆናል። ሻ ስንል ኤስኤችኤ ነው የሚሆነው። ሻ ኤስኤችኤ። ለ ስንል ኤልኢ፣ ሁ ስንል ኤችዩ ይሆናል። ስለዚህ ይሄ በአንድ ላይ ስናነበው ምንድነው የሚለው?
በጣም እወድሻለሁ። በጣም እወድሻለሁ። እስካሁን ይህ ቪዲዮ ደርሷችሁ እያያችሁ ያላችሁ ነገር ግን ሰብስክራይብ ያላደረጋችሁ አላችሁ። ስለዚህ ሰብስክራይብ አድርጉ። አሁን እየጠበቅኳችሁ ነው። ቀጥሉ። እሺ፣ አመሰግናለሁ። እንቀጥል። አሁን ደግሞ ስልክ 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 ይላል አይደለ? አታነሽም አታነሽም። ይቺ ተ የሆነች የመጀመሪያዋ አራተኛ ታ በሚል አስተካክሏት። ስልክ አታነሽም ስልክ አታነሽም ማለት እዚህ ጋር ስልክ ስንል ኤስ አይ ካልነ ስ ማለታችን ነው። ል ስንል ደግሞ ኤል ትሆናለች። ክ ስንል ኬ ትሆናለች። ስለዚህ ምን ይላል? ስልክ ስልክ። አታነሽም ለማለት ደግሞ አ ካልነ አ ማለታችን ነው። እዚህ ጋር ኤ ይሆናል። ታ ስንል ደግሞ ቲኤ ነው የሚሆነው አራተኛ ስለሆነ። ነ ካልነ ኤን ኢ ይሆናል። ሻ ማለት ሽስ ደግሞ ኤስ ኤች አይ ከሆነ ሽ ይሆናል። ኤም ም ትሆናለች። ስለዚህ ስልክ አታነሽም ስልክ አታነሽም የሚለው በዚህ መልክ መጻፍ እንችላለን። ከዚህ በመቀጠል የምናገኘው ደግሞ ድምጽ ይላል አይደል? ይሄኛው ድምጽ አስቀምጥልኝ። አንዳንዴ ቢዚ ስትሆኑ በኢሞ በዋትስአፕ አሊያም በቴሌግራም ድምጽ አስቀምጥልኝ ብለን እናወራለን አይደለ? ነገር ግን በአማርኛ ድምጽ አስቀምጥልኝ ብለን የምንቸገር ካለን በእንግሊዘኛ ልክ እንደዚህ እንጽፋለን። ዲአይ ካልነ ድ ማለታችን ነው። ም ካልነ ኤም ማለታችን ነው። ጥ ወይም ጽ ካልነ ደግሞ ምንድነው የሚሆነው? ቲኤስ ይሆናል። ስድስተኛ ስለሆነ ምንም አይነት ባውል ሌተር አያስከትልም። ስለዚህ ድምጽ ስንል ልክ እንደዚህ ይሆናል። አስቀምጥልኝ ለማለት ደግሞ ኤ ካልነ አ ማለታችን ነው። ስ ካልነ ኤስ ማለታችን ነው። ቀ ካልነ ደግሞ ኬኢ ይሆናል። ም ካልነ ኤም ይሆናል። ጥ ካልነ ቲ ብቻውን ይሆናል። ቲ አይ ይሆናል። ልኝ ል ስንል ኤል ይሆናል። ኝ ስንል ጂኤን ይሆናል ማለት ነው። ስለዚህ ይሄ በአጠቃላይ ምን ይላል? ድምጽ አስቀምጥልኝ ድምጽ አስቀምጥልኝ ብለን ለመጻፍ በዚህ መልክ መጻፍ እንችላለን ማለት ነው። ድምጽ አስቀምጥልኝ። ከዚህ በመቀጠል ዛሬ አትመጣም ውዴ፣ ዛሬ አትመጣም ውዴ። ይሄ ምንድነው? ጥያቄያዊ ነው። ዛሬ አትመጣም ውዴ ካልነ ዛሬ ለማለት ዜድ ኤ እንላለን። ዛ ለማለት ሬ ለማለት ደግሞ አር አይ ኢ ወይም አር ኢ ማድረግ እንችላለን። ስለዚህ ምን ይላል? ዛሬ ይላል ማለት ነው። ዛሬ አትመጣም ለማለት ደግሞ ኤ ካልነ አ ማለታችን ነው። ት ካልነ ቲ ማለታችን ነው። መ ስንል ደግሞ ኤምኢ ትሆናለች። እዚህ ጋር አሁንም ስተታሉ ኤምኢ ነው የምትሆነው። ጣ ስንል ደግሞ ቲኤ መጨረሻ ላይ ን ኤም ትሆናለች ማለት ነው። ዛሬ አትመጣም። ውዴ ስንል ደግሞ ከዚች ጋር በደንብ አትታይም። ውዴ ለማለት እንዴት እንደምጽፉ ልንገራችሁ። ደብሊው ዩ ዲ ኢ በቃ አለቀ። አራት ፊደል መጻፍ ትችላላችሁ። ደብሊው ዩ ዲኢ። ስለዚህ ምን ይሆናል? ይሄ ውዴ ይላል ማለት ነው። ስለዚህ ዛሬ አትመጣም ወይ ውዴ ማለት ነው። ዛሬ አትመጣም ውዴ ጥያቄው ይሆናል ማለት ነው። ስለዚህ በዚህ መልክ እንደዛ አይነት ጽሁፎችን ማንበብና መጻፍ የምትቸገሩ እህት ወንድሞቻችን ካላችሁ ኮመንት ሰክሽን ላይ ያስቀምጡልኝ። በተደጋጋሚ ከመጀመሪያው ጀምሬ ከመሰረቱ እያንዳንዱን አማርኛ በእንግሊዘኛ እየሰራሁላችሁ እመጣለሁ ማለት ነው። ስለዚህ የብዙሃኑን ፍላጎት በማየት የእናንተን ፍላጎት መሰረት ያደረገ ቪዲዮ እሰራለሁ። የዚህ ቻናል በድጋሚ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ስትጨርሱ ሰብስክራይብ ማድረግም ትችላላችሁ። ብቻ በማስተዋወስ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ አማርኛ፣ እንግሊዘኛ እንዲሁም እንግሊዘኛ በአማርኛ እንዲሁም እንግሊዘኛም ብቻ በደንብ አቀላጥፎ ማንበብና መጻፍ ለሚፈልገው ሁሉ በራችን ክፍት ነው። አዲስ ተመዝጋቢዎች በአዲስ ዓመት በአሪፍና ቀለል ባለ ሁኔታ እንዲሁም ብቁ እውቀት ባላችሁ መምህራን እያስተማርን እንገኛለን። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ ራሳችሁን ከአለማወቅ ወደ ማወቅ ታመጡ ዘንድ እንዲሁም ያንን የምትጨናነቁበትን ነገር በግልጽ አውቃችሁና ከማንኛውም ሰው ጋር እኩል በማንበብና በመጻፍ እንዲሁም በማውራት ሌሎችንም ለማድረግ ያግዛችሁ ዘንድ በውስጥ መስመር መማር ትችላላችሁ። ከሰኞ እስከ ዓርብ ሁሌም ኦንላይን እንገኛለን። ደውሉ፣ አናግሩን። ማንኛውንም የምትፈልጉትን ነገር ሁሉ ልናግዛችሁ ዝግጁ ነን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።